የተፈናቀሉ ዜጎች አሉ መመለስ ያለባቸው። ከኦሮሚያ የተፈናቀሉ አማሮች፣ ከአማራ የተፈናቀሉ ትግሬዎች፣ ከጉራጌ የተፈናቀሉ የሆኑ ጎሳዎች፣ የተፈናቀሉ ሰዎች ኢትዮጵያውያን ወደ ቀያቸው መመለስ አለባቸው። ኢትዮጵያውያንን መሸከም የማይችል የትኛውም የኢትዮጵያ ግዛት መኖር የለበትም። ይሄ ትክክል አይደለም። ሁለት ችግር ነው ያለው። አንዱ በተፈናቃይ ይነግዳል፣ ተፈናቃይ አንቆ ይዞ በእነሱ ይነግዳል ላለመመለስ። ሁለተኛ ሰው ሲፈናቀል የሚሰፋለት ይመስለዋል። አይሰፋም። ወንድም ወንድምን አፈናቅሎ አይሰፋለት። ኢትዮጵያ መሬት ችግር የለባትም። ከበቂ በላይ ለኢትዮጵያውያን የሚበቃ ቦታ አለን። በየትኛውም ክልል የቦታ ችግር የለም። ኢንፍራስትራክቸር ችግር ሊሆን ይችላል። የተፈናቀሉ ዜጎችን መመለስ የሁላችን የቤት ስራ መሆን አለበት በሁሉም ቦታ። ከዚያ በኋላስ የታጠቁ ሰዎች ማስፈታት አለበት። ለምን የታጠቀ ሰው እያለ ይሄ ቦታ ይገባኛል አይገባኝ የሚል ከንግግር አልፎ ግጭት ቀስቃሽ ስለሚሆን ሰው ትጥቅ ፈቶ በህግ አግባብ ወደ እነዛ ጉዳዮች እንዲገባ ማድረግ ያስፈልጋል።